ጤና ይስጥልኝ ችግኝና ችግር የሚተከልባችሁ ኢትዮጵያውያን እንደምን ከርማችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር አለን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ወደ ቀዳሚው ዜና እናልፋለን። ሰው ከጦጣ ነው የመጣው ብለው የሚያምኑ ሰዎች ኢትዮጵያ ውስጥ የተጀመረውን የዝንጀሮ ግድያ ተቃወሙ። የትላንት ዝንጀሮች የዛሬ ፓርላማ አባሎች በመሆናቸው አንድ ዝንጀሮ መግደል አመራር እንደ መግደል ይቆጠራል ብለዋል። የዝንጀሮቹን ግድያ የተቃወሙት ባለስልጣናት ሀዘናቸውን በማለት የገለጹ ሲሆን የብሔራዊ ሙዚየም ኩራት የሆነችው ሉሲ የልጅ ልጆቿ ላይ እየደረሰ ያለውን ኢጦጣዊ ድርጊት በማለት ተቃውማለች። አጽማቸውንም ከአጽሟ ጎን በማስቀመጥና ለፈረንጆች በማስጎብኘት ከፍተኛ ገቢ ማግኘት እንችላለን ተብሏል። ለዝንጀሮዎች ግድያ ዋና መንስኤ ሰው ላይ የሚያደርሱት የመንጋ ጥቃት ነው ቢባልም በመንጋ ሆኖ ማሰብን ከሰው ነው የተማሩት። ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው። እያንዳንዱ ቤት እየገባ ያለው የሞት መልአክ እንደ ቆጣሪ አንባቢ የሁሉንም ቤት እያንኳኳ ነው። ከወጣቱ ይልቅ ለሞት መልአክ የስራ ዕድል የፈጠረችው ሀገር ጦርነቶችን በማጧጧፍ ወጣቱን እንደ ጧፍ እያነደደች ሟች እያመረተች ነው። ያለ ጊዜያቸው የሚጠሩ ወጣቶችን በማመላለስ ስራ የበዛበት የሞት መልአክ ዋናው ቢሮ ሰማይ ላይ ቢሆንም መጋዘኑ ግን ኢትዮጵያ ውስጥ ነው። ይህም በመሆኑ አብዛኛው የኢትዮጵያ ሕዝብ እቁብ ትቶ እድር እየጀመረ ነው። ተመልሰናል። ፊደል መቁጠራቸውን የምንጠራጠራቸው ሰዎች የዘመን አቆጣጠራችን መቀየር አለበት አሉ። እዳችን ምህረት እስካላገኘ ድረስ ዓመተ ምህረት መባል የለበትም ያሉት አካላት ኢትዮጵያ ቀን መቁጠር ያለባት እንደ አበዳሪዎቿ ነው ብለዋል። ከ2018 ዓመት በላይ በራሷ ቀን መቁጠሪያ የኖረች ሀገር 50 ዓመት ያልሞላቸው ጎረምሶች ቀንሽን እንቀይር እያሉ ነው። እነዚህ ሰዎች መቀየር ከፈለጉ የኢትዮጵያን ትተው የድሆችን ቀን ቢቀይሩ 1000 ዓመት ይመሰገኑ ነበር ተብሏል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። የተለያዩ ስሞች የኢትዮጵያን ስም ለመተካት የቀረቡ ሲሆን ሀገሪቱ ዱባይን መስላለች እያሉ ነጋ ጠባ የሚጨቀጭቁን ሰዎች ኢትዮጵያን ኢት ዱባይ ብሎ በመሰየም በዱቤ የምንገዛበትን መንገድ እያመቻቹ ነው። ጥፍር መቁረጫ መያዝ ነበረብኝ። እቺ አጸዳዳ እኮ ብዬ ነው ደግሞ የጥፍር ግብር ሳይጀምሩ። በመላ ሀገሪቱ የበቀሉት ስንዴዎች ሰው ማፈስ ጀመሩ። በማንነታቸው ተለይተው እየታፈሱ ያሉት ሰዎች ከየሰፈሩ እየተለቀሙ በስንዴዎች እየተበጠሩ ነው።
ምርጥ ዘር ነን ያሉት ስንዴዎች አብዛኛውን የህብረተሰብ ክፍል ገለባ ያረጉት ሲሆን መሽቶ በነጋ ቁጥር መታፈስ የሰለቸው ህዝብ ስንዴዎቹን ከነ ስራቸው ማጨድ ካልጀመረ በገዛ ማሳው እየተወቃ ይኖራል። ከምክክር ኮሚሽኑ ይልቅ የአስቴር አወቀ አልበም የጋራ አጀንዳ አለው ተባለ። አስቴር አወቀ እንደ አዲስ የዘፈነችው የሰርጌ ትዝታው የሚለው ዘፈን የሰርጌ ለታ የሚለውን የጋሽ አበራ ሞላን ዘፈን አስመሰለችው ተብላ እየታማች ሲሆን በዚህ ጉዳይ ላይም አድናቂዎቿ ጥሩ አርጋለች አላረገችም እየተከራከሩበት ነው። አስቴር አወቀ በጉዳዩ ላይ ምንም ያለችው ነገር ባይኖርም ጋሽ አበራ ሞላ ግን አዳነች አሸበረቀች እያለ ነው። ተመልሰናል። አይሾ ስፒድ እና ዲላን ፔጅን ያመጣው የባህልና ቱሪዝም አሁን ደግሞ ኢትዮጵያን ለማስተዋወቅ ስፓይደርማን የተባለውን የሆሊውድ ገጸ ባህሪ ለገጽታ ግንባታ ማስመጣቱ ተነገረ። ከዚህ በፊት እንደ ውሻ የሚጮህ ሰው አምጥታ ራሷን ያስተዋወቀችው ሀገር አሁን ደግሞ እንደ ሸረሪት የሚንቀሳቀስ ሰው አምጥታ የሀገሪቱን እንቅስቃሴ ልታሳይ ነው ተብሏል። ዘና ዜና ስፓይደርማን ከተባለው የሆሊውድ ገጸ ባህሪ ጋር አጠር ያለ ቆይታ አድርጓል። እንደሚከተለው ይቀርባል። አዲስ አበባ ጽዱ ከሰው አረንጓዴ ጽዱ። የዘፈን ሆሊውድ ድረስ ነበር የሚሰማው። የሚገርም ሙዚቃ፣ በጣም የሚገርም። እንደውም ጄኒፈር ሎፔዝ ራሱ ካልዘፈንኩት ብላ ነበረ። ቤን አፍሊክ እኔን አግብተሽኛል ከዚህ በኋላ እኔ ብቻ ነው የምትዘፍኝ ብሎ ሲከራከሩ ነው። እኔ ቀጥታ ነው እዚህ የመጣሁት። አቤት አዲስ አበባ፣ አቤት ፎቅ። አዲስ አበባ ግን በጣም ተቀይራለች። እኔ ራሱ ሸረሪት ሲነድፈኝ እንደዚህ አልተቀየርኩ። እሙዬ ግን ኦኬ መላከፍ አይቻልም ማለት ይቀርታ። እሺ መናደፍስ ይቻላል? አዲስ አበባ ጽዱ፣ አቤት ፎቅ፣ አቤት መብራት። እኔ ከአውሮፕላን እንደወረድኩ ቀጥታ መጥቼ ፎቅ ላይ ልንጠለጠል ነበረ። ግን ያው ኤሌክትሪክ ቢዘኝስ እንደዛ ነገር ለኔ የሚሆን ፎቅ እስኪመጣ ድረስ እንግዲህ ባለስልጣን ላይ እንጠለጠላለሁ። እኔ አሁን ይሄ እዛ ቤት ነው ያለው፣ ይሄ መሀል ከተማ ላይ ያለው ይሄ መሀል ጣት ይመስለው ህንጻ ንግድ ባንክ፣ እሱ ህንጻ ላይ አሁን ተንጠልጥያለሁ። የሚገርም ህንጻ ነው። በቃ እንደዚህ ብዬ እንደውም ሳይ ከባንኩ የበለጠ ሼፍ ማርከስ ገበያ ያለው እንትንም ተንጠልጥያለሁ። ይሄ የናሳ ቢሮ የሚመስለው ይሄ ሳህን በሳህን ዲሽ በዲሽ የሆነ ሳተላይት በሳተላይት ኮንዶሚኒየም እዛም ላይ ተንጠልጥያለሁ። እዛ እንደውም መቀመጥ ፈልጌ ነበረ፣ ግን ኮሚቴዎቹ አስቀምጡ ምንም አይሉት ነገር የለም። የኮቴ አምጣ፣ የቀለም አምጣ፣ የሸረሪት ፓርኪንግ ክፈል የማይሉት ጉዳይ የለም። ታውቃቸው በቃ ቀጥታ እንደው ፓርላማ ህንጻ ላይ ራሱ ሄጄ ተንጠልጥያለሁ። እንደው ጉዱን ለማየት ብዬ ማለት ነው። በዛ እንደውም አባላቶቹ ነድፌ ሱፐር ሄሮ ላረጋቸው ነበር፣ ግን እነሱም የሉም አሉ። ሰው ሊነድፎ ወጥቷል ተባለ። መቼም እቅድ ሊነድፎ አይወጡም። ያው ከመጣሁ አይቀርም ብዬ ችግኝ ተክያለሁ። በጣም ደስ ብሎኛል። ያው ብንጠለጠልበት ደስ ይለኝ ነበረ፣ ግን ያው አሁን መቼም አድጎ መንጠልጠል አልችልም። ያው ተስፋ የቆረጡ ወጣቶች ይንጠለጠሉበታል። እንግዲህ ያው የሰላም አምባሳደር ተብዬ ያው ጋቢን ተሸልሜያለሁ። በጣም ደስ የሚል ጋቢ ነው። በእርግጥ አልተቋጨም ብለዋል፣ ግን ችግር የለውም። እንኳን ጋቢ ጦርነቱም አልተቋጨም። ያው የመጣሁትም አንዱ ዓላማ ያው የሰላም አምባሳደር እንደሆንኩ ለመናገር ነው። በጣም ኢትዮጵያ በጣም ሰላም ነች። እንደዛ ነው በላይ ያላችሁ። እንግዲህ እኔ ጉብኝቴን ጨርሼ ወደ ሀገሬ ስመለስ ያው ሀገሬ ገብቼ ድሬን አደራለሁ። እናንተም ጦርነታችሁን አድሩ። የሰዓቱ ዘና ዜና እዚህ ላይ አብቅቷል። አሁን የቢዝነስ ዘገባ የምንሰማበት ሰዓት ላይ ደርሰናል። ለቢዝነስ ዘገባው ደግሞ ምን አለ እየጠበቃችሁ ነው። እንደምን ውለሃል? ምን አለ? አለን ይመስገነው። አለን ቢዝነስ ዘገባህን እንግዲህ መቀጠል ትችላለህ። ያው ዛሬ ብዙ አላወራንም፣ እኔም ትንሽ ስለራበኝ። አረ ችግር የለም። እንኳን አንተ የኢትዮጵያ ሕዝብ እየተራበ ነው። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከሰዓቱ ዘና ቢዝነስ ጋር ምን አለ ያደርጋል ነኝ። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር፣
በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 704049 አሊያም በ0994 003949 ላይ በመደወል ፈጥነው ይመዝገቡ። ወደ ቀደም ዜና እናልፋለን። ግብር በማስከፈልና ከተማችንን በማሳመር ያበደች ሀገር እንገነባለን ያሉት አስገባሪዎች ከተማዋን ብቻ ሳይሆን ህዝቡንም እያሳበዱት ነው። ሁኔታው በዚሁ ከቀጠለ ሙዚቃ ቤት በር ላይ የሚጨፍር ህዝብ ይበዛል የተባለ ሲሆን እንደ ምክክር ኮሚሽኑ ብቻቸውን የሚያወሩ ሰዎች በመብዛታቸው ምክንያት በግብር የተሰበሰበው ብር ለአማኑኤል ሆስፒታል ማስፋፊያነት ሊውል ነው ተብሏል። ከወለድ ነፃ ባንክ እንዳለ ሁሉ ከወሊድ ነፃ ህዝብ እየመጣ ነው። ልጅ ለማሳደግ የማትመች ሀገር እየሆነች የመጣችው ኢትዮጵያ ዜጎቿ ልጅ ትተው ቂም እያረገዙ ነው። ነጋጠባ እየየ የምትል ሀገር ላይ ሌላ እየየ የሚል ልጅ አናመጣም ያሉ ኢትዮጵያውያን የተበራከቱ ሲሆን ህብረተሰቡ አሁን ባለበት ሁኔታ እንኳን ልጅ ሀገሩንም ማዘል ከብዶታል እየተባለ ነው። እንቁላል ውድ እየሆነ በመምጣቱ ቀስ በቀስ እንቁላል በእግሩ ሳይሆን በቢዋይዲ ሊሄድ ነው። ህብረተሰቡ እንቁላል ለመግዛት ቅድሚያ 50% ከፍሎ ቀሪውን ከባንክ ጋር የሚያገናኝበት አሰራር ሊዘጋጅለት ይገባል የተባለ ሲሆን ለእንቁላል መወደድ እንደ ምክንያት የቀረበው ዶሮዎች እንቁላል በኦፕሬሽን መውለድ ስለጀመሩ ነው ተብሏል። እንደ ተራ ነገር ዶሮ እንቁላል ጣለች የሚለው አባባል መቅረት አለበት የተባለ ሲሆን አሁን ላይ ዶሮ የምትጥለው እንቁላል ሳይሆን እቁብ ነው። ህዝቡ ነዳጅ ድጎማ ብቻ ሳይሆን ነዳጅ ጥቆማም ያስፈልገዋል ተባለ። ብዙ ማደያዎች ነዳጅ የለም እያሉ አናዳጅ መልስ እየሰጡ በመሆናቸው ነዳጅ ደብቀው ገበያውን የሚያቀጣጥሉት ላይ ተቀጣጣይ እርምጃ ሊወሰድባቸው ይገባል ተብሏል። ቀጭን ነዳጅ በመሸጥ ኪሳቸውን ያደለቡ ማደያዎች ላይ ቀጭን ትዕዛዝ መሰጠት አለበት የተባለ ሲሆን ከከተማው ቤንዚን በመጥፋቱ ምክንያት ቤንዚን የሚያሸቱ ልጆች የውሃ ሽታ እየሆኑ ነው። የፋብሪካ መጠጦች ላይ ታክስ በመጣሉ ህብረተሰቡ አረቄና ጠላ በመጠጣት ራሱን እየጣለ ነው። ቤትን ቀይር እያለ ሲጠጣ የከረመ ሁሉ አሁን ላይ ቤቱ እየጠፋበት ነው የተባለ ሲሆን የሆነ ቤት ገብቶ ለቢራ ብዙ ብር ከማውጣት ቤት ተቀምጦ አረቄ ማውጣት የተሻለ ነው ያሉ ጠጪዎች ተበራክተዋል። ይህም በመሆኑ መንግስት ቢራ ላይ ታክስ ከሚጥል ጠጅ ቢጥል ንግስናውን እናረጋግጥለት ነበር ብለዋል። መንግስት ቢራ ላይ ኤክሳይዝ ታክስ ቢጨምርም ህዝቡ ባረቄ ኤክሳይዝ ከማድረግ ወደ ኋላ አይልም። የሰዓቱ ዘና ቢዝነስ እዚህ ላይ ተፈጽሟል። ወደ ዋናው ስቱዲዮ መልሳችኋለሁ። የሰዓቱ ዘና ዜና እዚህ ላይ አብቅቷል። ምን አለ ያረጋል ቡቹ ኮሚክስ። ያው መቼም እዚሽ ጋር ታውቁት የለ እንደሚደረገው እንግዲህ